የዓለም መጨረሻ ወይስ የአዲስ ዘመን መባቻ? የእስራኤልና የኢራን ፍልሚያ በትንቢቱ መነጽር። ሰማዮቹ በጭስ ተጋርደዋል። የድል ዜናዎች በፕሮፓጋንዳ ታፍነዋል። እውነቱ ግን ከመሬት በታች ባሉ ሚስጥራዊ ፋይሎች ውስጥ ይጮሃሉ። በአሁኑ ሰዓት ማርች 2026 ዓለም ትንፋሿን አውጥታ እየጠበቀች ነው። የምዕራባውያን ሚዲያዎች ስለ እስራኤልና አሜሪካ ኪሳራ ዝምታን መርጠው ሊሆን ይችላል። ነገር ግን እንደ ወርልድ ሞኒተር እና ኦክስፎርድ ኢኮኖሚክስ ያሉ ገለልተኛ ተቋማት የሚያወጡት መረጃ እጅግ አስደንጋጭ ነው። በኢራን ሰማይ ላይ የተቃጣው ኦፕሬሽን ሮሊንግ ላዮን እና ኦፕሬሽን ኤፒክ ፉሪ የዓለምን ኢኮኖሚ ከማናጋቱም በላይ ጥንታውያን ትንቢቶች ወደ እውነትነት እየተቀየሩ መሆናቸውን ይጠቁማሉ። የምዕራባውያን ሚዲያዎች በሳንሱር ቢታጠሩም የወርልድ ሞኒተር እና የWHO የቅርብ ጊዜ መረጃዎች እንደሚያሳዩት ጦርነቱ በሁለቱም ወገኖች ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ አድርሷል። ዓለም ሽባ እየሆነች ነው። የአሜሪካና የእስራኤል ኪሳራን የተደበቁት ሳተላይቶች እንደሚያሳዩት በኩዌት በሚገኝ የአሜሪካ ወታደራዊ ማዕከል ላይ በደረሰ ጥቃት 6 የአሜሪካ ወታደሮች መገደላቸው፣ 3 የኤፍ-15ኢ ተዋጊ ጀቶች መውደቃቸውን መረጃዎች ያመለክታሉ። የኢራን ሰለባዎች በኢራን በኩል ከ1000 በላይ ሰዎች መሞታቸው፣ ከ130 በላይ ከተሞች ጥቃት እንደደረሰባቸው የኢራን ቀይ መስቀል ዘግቧል። ኢኮኖሚ ውድመቱ፣ የነዳጅ ዋጋ 30 በመቶ ጨምሮ ማሻቀቡና የሆርሙዝ ወሽወጥ መዘጋቱ የዓለም ንግድ መስመር መስተጓጎሉ ገለልተኛ የኢኮኖሚ ተንታኞች ይፋ አድርገዋል። ታዲያ ወደ መጽሐፍ ቅዱሱ ትንቢት ስንመጣ ጎግና ማጎግን እናገኛለን። ብዙ የሃይማኖት ምሁራን እንደ ጆን ሄጊና ግሬት ላውሪ አሁን ያለውን ሁኔታ ከሕዝቅኤል 38 ትንቢት ጋር ያያይዙታል። የፋርስ ወይም ደግሞ የኢራንን ሚና መጽሐፍ ቅዱስ ፋርስ፣ ኢትዮጵያ፣ ፉት ከሰሜን ከሚመጣው ኃይል ማጎግ ጋር በመሆን እስራኤልን እንደሚወጉ ይተነበያል። የፍጻሜው ምልክት ታዲያ አሁን ያለው ቀጥተኛ ፍልሚያ የመጨረሻው ዘመን ጦርነት መጀመሪያ እንደሆነና መለኮታዊ ጣልቃ ገብነት እንደሚከተል ብዙዎች ያምናሉ። ሌላው የባባ ቫንጋና የኖስትራዳመስ አስፈሪ እይታዎችንም መፈተሽ ተገቢ ነው። ባባ ቫንጋ The Blind Mystic ለ2026 ከተነበየችው መካከል በምስራቁ የሚነሳ ታላቅ ጦርነት ይገኝበታል። የጦርነት አውሮፓን ጨምሮ ለባዶነትና ለከፍተኛ ኢኮኖሚ ቀውስ እንደሚዳርግ ተናግራለች። ብዙዎች አሁን ያለውን የኢራንና እስራኤል ግጭትን የዚህ ትንቢት መጀመሪያ አድርገውታል። ኖስትራዳመስም በ2004 እና በ2026 መካከል አለ የባህር ጦርነትና ታላቅ መንግስት መውደቅ እንደሚኖር ተንብዮ ነበርም። የአሜሪካ የባህር ኃይል በመካከለኛው ምስራቅ ያለውን ተሳትፎ የዚህ ትንቢት አካል ተደርጎ ይወሰዳል። እንቀጥል። ሲምፕሰንና The World Ahead ኢኮኖሚስት ሲምፕሰን በቅርቡ በማህበራዊ ሚዲያ የተሰራጩት ሲምፕሰን 2005-2026 የሶስተኛውን የዓለም ጦርነት ተነበዩ የሚሉ ምስሎች በከፊል በአርቲፊሻል ኢንተለጀንስ የተፈጠሩ ቢሆኑም በቆዩ ክፍሎቻቸው ላይ ግን በመካከለኛው ምስራቅ የሚነሱ ግጭቶችና የዓለም የኃይል ሚዛን መለወጥን በተደጋጋሚ በምሳሌነት አሳይተዋል። The World Ahead ይለናል 2026 ኢኮኖሚስት። ኢኮኖሚስት መጽሔት The World Ahead በሚለው እትሙ ለ2026 የገመተው የጂኦፖለቲካዊ ውጥረት አሁን እውን ሆኗል። መጽሔቱ የቴክኖሎጂ የበላይነትና የኢነርጂ ጦርነት ዓለምን ወደ አዲስ ጎራ እንደሚከፍላት አመልክቷል። ታሪክና ትንቢት የሚገናኙበት መስመር ላይ ቆመናል። የሚዲያ ዝምታ እውነቱን ሊደብቀው ቢሞክርም የመሬት ላይ መረጃዎች ግን ዓለም ወደማትመለስበት አዲስ ምዕራፍ እየገባች መሆኑን እያሳያሉ። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት ዓለም ዳርቻ ሁሉ እንደምን ቆያችሁን። ከላይ ባስደመጥናችሁ ርዕሰ ጉዳዮች በትንታኔ አብረናችሁ እንቆያለን። እጅግ በጣም የምታተርፉበት ዝግጅት ስለሆነ አብራችሁንም ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። ዓለም በሳንሱር ታፍናለች። የምዕራባውያን ሚዲያዎች ዝምታን መርጠዋል። ነገር ግን እውነቱ በሳተላይት ምስሎችና በድብቅ ፋይሎች ውስጥ እየጮኸ ነው። ማርች 2026 እስራኤልና ኢራን የገቡበት ፍልሚያ የዓለም መጨረሻ ምልክት ነው ወይስ አዲስ የኃይል ሚዛን? ኖስትራዳመስ፣ ባባ ቫንጋና መጽሐፍ ቅዱስስ ስለዚህ ጊዜ ምን አሉ? እኔ ዘላስት ዊትነስ ነኝ። ዛሬ ማንም የማይነግራቸውን ጥቁር ፋይሎችን እገጣጥምላቸዋለሁ። የኪሳራውን መጠን እናያለን። ወርልድ ሞኒተርና ገለልተኛ ምንጮች እንደሚጠቁሙት በሚዲያ እንደሚነገረው ሳይሆን የአሜሪካ የባህር ኃይልና የእስራኤል የአየር መከላከያ ከፍተኛ ፈተና ገጥሞታል። የነዳጅ ዋጋ መናር እና የኢኮኖሚው መዝቀጥ የጦርነቱን እውነተኛ መልክ ያሳያል። ትንቢትና ታሪኩን ፈትሸዋለሁ። መጽሐፍ ቅዱስ በሕዝቅኤል 38 ላይ ከሩቅ ሰሜን ስለሚመጣው ኃይል ይነገራል። ባባ ቫንጋ ደግሞ በ2026 አውሮፓ ባዶ የምትሆንበት ታላቅ ግጭትን አስቀድማ አይታለች። ይህ አጋጣሚ የመጣ ነው ወይስ የታቀደ ስክሪፕታቸው ይሆን?
እውነቱን ከፕሮፓጋንዳው በላይ ነው። በሚቀጥሉት ቀናትም ደግሞ የሚመጡ ታላላቅ ነውጦች ይኖራሉ። ይህም ሚስጥራዊ ፋይሎች ብላክ ፋይል ፍተሻዎች አሉ። ስለ እስራኤልና ኢራን ግጭት በሚስጥር የሚያዙ እናም ዲፕ ዌቭ ወይም ደግሞ በገለልተኛ ተንታኞች ዘንድ የሚዘዋወሩ ነጥቦችንም አግኝቻለሁ። የሳይበር ጦርነት ፕሮጀክት 2.0 ከሚታየው ሚሳኤል በበለጠም በሁለቱ ሀገራት የኤሌክትሪክና የውሃ መሰረተ ልማቶች ላይ ከፍተኛ የሳይበር ጥቃት እያደረሰ መሆኑን የሚጠቁሙ ፋይሎች ተገኝተዋል። ይህ ታዲያ ዝምተኛው ገዳይ ጦርነት ይባላል። ሌላው የከርሰ ምድር ከተሞች ናቸው። የኢራን ኤግል 44 የተሰኙት የመሬት ውስጥ የአየር ኃይል ካምፖችና የእስራኤል ሌቪ የተባሉ ሚስጥራዊ መጠለያዎች አሁን ላይ ሙሉ በሙሉ ስራ ላይ መሆናቸውን የሚጠቁሙ የሳተላይት ፍንጮች ተገኝተዋል። ሌላው የመድኃኒትና የምግብ እጥረት ትንበያ ነው። The World Ahead 2026 ላይ በኢኮኖሚስት እንዳስቀምጠው ይሄ ግጭት በግሎባል ሰንሰለት ሰፕላይ ቼን ላይ የሚያመጣው ተጽዕኖ በቅርቡ ወደ አፍሪካና እስያ የሚደርስ ሰው ሰራሽ የምግብ እጥረት ሊፈጠር እንደሚችል ገምቷል። የ2026 ታላቁ ግጭት ከመጋረጃ ጀርባ ያለውን የጥፋቱን ድግስ ደግሞ ሚስጥሩን እስኪ እንፈትሸው። ዓለም አሁን ላይ በሁለት ተከፍላለች። በአንድ በኩል የሚዲያ ካሜራዎች የሚያሳዩን ቁጥጥር ስር ያለ ግጭት፣ በሌላ በኩል ደግሞ በሳተላይት ምስሎችና በድብቅ ፋይሎች የሚታየው የሰው ልጅ እልቂት። እስራኤል ኢራን የገቡበት ይህ ፍልሚያ ተራ ጦርነት እንዳይመስላችሁ። ይህ የሺህ ዓመታት ትንቢት ተፈጻሚና የዓለም የኃይል ሚዛን የሚገለባበጥበት የታሪክ መስቀለኛ መንገድ ነው። አሜሪካና እስራኤል የደረሰባቸው ኪሳራን ለምን ደበቁ ነው እውነቱን ለመናገር የደፈሩት ገለልተኛ ሚዲያዎችስ ምን እያሉ ነው? እኔ the last witness ነኝ እያሉ ነው። ዛሬ ጥቁሩን ፋይሎች አብረን እንገልጥላችኋለን። ያልተነገረው ወታደራዊና ኢኮኖሚያዊ ውድመትን ፈትሸነዋል። በማርች 2026 የወጡ ለወርልድ ሞኒተር ድብቅ ሪፖርቶች እንደሚያሳዩት የምዕራባውያን የሚሳኤል መከላከያ ጋሻ አይረን ዶም እና ኢራን ፈታህ 3 ሃይፐርሶኒክ ሚሳኤሎች ተበስተዋል። የአሜሪካ ኪሳራም እየታየ ነው። በቀይ ባህር ላይ የነበረችን አንዲት የአሜሪካ የጦር መርከብ በሰው አልባ ድሮኖች ጥቃት ደርሶባታል። ለጊዜው ከጥቅም ውጭ መሆኗ ይነገራል። ይህ መረጃ ግን ለብሔራዊ ደህንነት በሚል በሚዲያ እንዳይወጣ የምዕራባውያን ሚዲያዎች ተከልክለዋል። እስራኤል ከተሞች የቴል አቪቭ የኤሌክትሪክ ኃይል ማመንጫዎች በሳይበር ጥቃት ለ3 ተከታታይ ቀናት መቋረጣቸው፣ ነገር ግን ይፋዊ መግለጫው የቴክኒክ ብልሽት በሚል መሸፋፈኑን የውስጥ ምንጮች ይጠቁማሉ። ሌላው ትንቢታዊ ፍጻሜዎች ናቸው። ከባባ ቫንጋ እስከ መጽሐፍ ቅዱስ ድረስ ያሉትን እንያቸው። የግጭት ለምን በዚህ ሰዓት ሆነ? ታዋቂዎቹ ተንባዮችስ ምን አሉ? መጽሐፍ ቅዱስ እንደሚለን ሕዝቅኤል ምዕራፍ 38 እስከ 39 ፋርስ ማለትም ኢራን ከሌሎች ኃይሎች ጋር በመሆን ወደ እስራኤል ተራሮች የምትመጣበት ጊዜ አሁን ነው ይላሉ የሃይማኖቱ ምሁራን። የጦርነት ጎግና ማጎግ ለተባለው ታላቅ ጦርነት መነሻ መሆኑን ይጠቁማሉ። ባባ ቫንጋ ደግሞ ምናለች? እሷ እንደምትለው ምንም እንኳን የሀገሯ ቤተክርስቲያን እውቅና ባሰጣትም እኔ በእግዚአብሔር የተመረጥኩኝ መጽሐፍ ቅዱስንም መሰረት አድርጌ የምናገር ክርስቲያን ነኝ ብላ ትላለች። ምን አለች? 2026 ዋርሚንግ ትላለች ባባ ቫንጋም። ለ2026 ታላቅ የሙስሊም ጦርነት ግሬት ሙስሊም ዋር ወደ አውሮፓ እንደሚስፋፋና የኬሚካል መሳሪያዎች ጥቅም ላይ ሊውሉ እንደሚችሉ አስጠንቅቃ ነበርም። አሁን ያለው የኢራንና እስራኤል ውጥረት ለዚህ በር ከፋች ነው። እነ ሲምፕሰንም ትንቢት አድርገዋል። በወቅቱ ከፍተኛ መነጋገሪያ በሆነው The World Ahead በሚለው የኢኮኖሚስት መጽሔት ሽፋን ላይ በ2026 የሚታየው የሰዓት ምስልና የሲምፕሰን ካርቱን ቀደም ብለው ያሳዩት የኒውክሌር ፍንዳታ ምልክት በአጋጣሚ የመጡ አይደሉም የሚሉ የሴራ ትንታኔዎች በስፋት እየቀረቡ ነው። አስደንጋጩና ያልተጠበቀው ሚስጥር ደግሞ The Shock Factor ፕሮጀክት ብሉም ቢም ነው። እናም ሰው ሰራሽ ትርክቶች። ይህ እጅግ አስደንጋጭ የሆነው መረጃ አንዳንድ ገለልተኛ ተንታኞች እንደሚሉት የጦርነት የዓለም አቀፍ መንግስት ኒው ወርልድ ኦርደር ለመመስረት ታስቦ የተወጠነ ነው። ይህ ነው እንግዲህ ትልቁ ነገር። ሚስጥሩም በጦርነቱ መሃል መለኮታዊ ጣልቃ ገብነት ወይም የባዕዳን አሊያንስ መምጣት የመሰሉ ሰው ሰራሽ የታዩ ምስሎቹ በመጠቀም ሰዎችን ለማስፈራራት አንድ አይነት ዓለም አቀፍ ህግ ለመጫን ሙከራ ሊደረግ እንደሚችል የብላክ ፋይል ጠቁሟል። ዓለም የውሸት ድሪል ላይ የተጫወተችብን ነው። ነገር ግን ትንቢቶቹ የመሬት ላይ እውነታው ሌላ ታሪክ ደግሞ እየነገሩ ነው። የጦርነት እስራኤልና ኢራን ላይ ብቻ የሚያበቃ አይደለም። የእኛንም በር ማንኳኳቶ አይቀሬ ነው። እውነቱን ለማወቅ ዝግጁ ናችሁ ሆይ ነው። እናም እነዚህ ዊትነስ የሆኑ ሚዲያዎች በጣም በርካታ የጀርባ ጉዶችን እየዘገዘኩ ነው። ከላይ ያነሳናቸው ቁልፍ ነገሮች ሁሉ አንድ ነገርን ይጠቁሙናል። ይህም ሶስተኛው የዓለም ጦርነት ነው። ሶስተኛው የዓለም ጦርነት መቃረቢያ የሚቀይረው ዋናው ቁልፍ ነው።
የምዕራባውያን ሚዲያዎች ሩሲያ በዩክሬን ጉዳይ ተጠምዳለች ቢሉም የጥቁሩ ፋይል ብላክ ፋይል መረጃዎች ግን ፑቲን በመካከለኛው ምስራቅ ረባሽ ድርሻ መያዛቸውን ያሳያሉ። የኃይል ሚዛኑ ተገልብጧል። የሩሲያው እጅና አዲሱ የጥምረት ቡድን የሩሲያ ጥላ በኢራን ሰማይ ላይ ሩሲያ ለኢራን የሰጠቻት ኤስ-400 እና ኤስ-500 ዘመናዊ የአየር መከላከያ ስርዓቶች የእስራኤልን ኤፍ-35 ጀቶች ክንፍ ሰብረዋቸዋል። ሚስጥራዊው ድጋፍም ሩሲያ የኢራንን ሚሳኤሎች በሳተላይት በመምራት የአሜሪካን የራዳር ስርዓቶች ጃም ለማድረግ የኤሌክትሮኒክስ ጦርነት መሳሪያዎችን በድብቅ አስገብታለች። የፑቲንም ስልት ሩሲያ አሜሪካን በመካከለኛው ምስራቅ በማጥመድ ትኩረቷን ከምስራቅ አውሮፓ ለማስቀየስ ይህንን ግጭት እንደ ቼክሜት እየተጠቀመችበት ነው። ታዲያ የሚቧደኑ ሀገራትም ይፋ ተደርገዋል። ዓለማችን በሁለት ግዙፍ ጎራዎች ተከፍላለች። ይሄ መቧደን በመጽሐፍ ቅዱስ የሰሜኑ ንጉስና የደቡቡ ንጉስ ፍልሚያ ከሚባለው ትንቢት ጋር ይመሳሰላል። የምስራቁ ጎራ ሬዚስታንስ አክሲስ ሩሲያ፣ ቻይና የጀርባ አጥንትና የገንዘብ ምንጭ ናቸው። የምዕራቡ ጎራ ደግሞ በዌስተርን ብሎክ አሜሪካ፣ እንግሊዝ ዋና የጦር መሪዎች ናቸው። እንመለስ። የምስራቁ ጎራ ኢራን የቀጠናው ዋና ተዋናይ ናት። ከምዕራቡ ጎራ ደግሞ እስራኤል የምዕራቡ ዓለም ግንባር ናት። የምስራቁ ጎራ ላይ ስንመለስ ሰሜን ኮሪያ የጥይትና የሚሳኤል ፋብሪካ ናት። ምዕራቡ ጎራ ጋር ደግሞ ስንመጣ ኔቶ ተጠባባቂ ኃይል፣ ምንም እንኳን አሁን መከፋፈል ቢታይባቸውም ኔቶን እንደ ተጠባባቂ ኃይል ያዩታል። የምስራቁ ጎራ ተላላኪ ቡድኖች ሁቲ፣ የመን፣ ሂዝቦላ፣ ሊባኖስ ናቸው። የምዕራቡ ጎራ ደግሞ አንዳንድ የአረብ ሀገራት በዝምታ አሜሪካን የሚደግፉ ማለት ነው። አስደንጋጩ ብላክ ፋይል ታዲያ ወይም ደግሞ ኒውክለር ሲክሬት በማርች 2026 የወጡ መረጃዎች እንደሚጠቁሙት ሩሲያ ለኢራን ታክቲካል ኒውክለር ቴክኖሎጂን በድብቅ አጋርታለች የሚል ስጋት አለ። ይህ መረጃ በሚዲያ ቢነገርም የዓለም ገበያ ስለሚፈርስና ህዝቡ ስለሚሸበር ከፍተኛ ሚስጥር ተብሎ ተይዟል። ትንቢታዊ ፍንጭም የሚነግረን ነገር አለ። ከሩቅ ሰሜን የሚመጣው ታላቅ ሰራዊት ይላል ሕዝቅኤል 38 ተብሎ የተጠቀሰው ሩሲያ እንደሆነች ብዙዎች እያመኑ ነው። አሁን ሩሲያ እጇን ማስገባቷ የመጨረሻው ሰዓት መቃረቡን የሚያሳይ ትልቅ ምልክት ነው። ተመልካቾቻችን፣ ውድ ቤተሰቦቻችን ሆይ ሩሲያ ዝም ያለችው ስለፈራች አይደለም፣ መረቡን እያዘጋጀች ስለሆነ እንጂ። አሜሪካ ወደ መካከለኛው ምስራቅ ስትገባ ሩሲያ ደግሞ በሌላ አቅጣጫ አዲስ ግንባር ልትከፍት ትችላለች ይላሉ የጦሩ ተንታኞች። ይህ ቼዝ ደግሞ እኛ ሰለባ ያደርገናል። አሁን ሁለት ቁልፍ ነጥቦችን እናንሳና ዝግጅታችንን እናብቃ። የሩሲያና ሰሜን ኮሪያ ሚስጥራዊ የጦር ስምምነትን እናያለን። ከዚያም ደግሞ የአሜሪካን ዶላርን ለመጣል እያደረጉት ያለው የገንዘብ ጦርነት ከፍተኛ የሆነ ጭንቀትን ዓለማችን ላይ ስላመጣ እነዚህን ሁለት ቁልፍ ነገሮችን ነኝ። እነዚህ ሁለት ነጥቦች የጦር መሳሪያና የገንዘብ ጦርነት የዓለምን ጂኦፖለቲካዊ ካርታ ሙሉ በሙሉ የሚቀይሩ የሴራዎቹ ሁሉ ቁንጮ ናቸው። በማርች 2026 የወጡ የወርልድ ሞኒተር የሳተላይት መረጃዎች እንደሚያሳዩት በሰሜን ኮሪያና በሩሲያ መካከል ያለውን ግንኙነት ከወዳጅነት አልፎ ወደ አንድ አካልነት ተቀይሯል። ሚስጥራዊው የባቡር መስመር ከፒዮንግያንግ ተነስቶ በሩሲያ በኩል ወደ መካከለኛው ምስራቅ ወይ ደግሞ ኢራን የሚጎርፈው የጦር መሳሪያ መጠን እጥፍ እየሆነ ነው። ሰሜን ኮሪያ ሃውሶንግ 18 የተባሉ አህጉር አቋራጭ ሚሳኤሎች ቴክኖሎጂን ለኢራን ማጋራቷን የሚጠቁሙ ብላክ ፋይሎች አሉ። የሰው ኃይል ድጋፍም እንደዛው። ሩሲያ በምላሹ ለሰሜን ኮሪያ የሳተላይትና የኒውክሌር ሰርጓጅ መርከብ ቴክኖሎጂ እየሰጠች ነው። ይህ ማለት አሜሪካ በአንድ በኩል እስራኤልን ስትረዳ፣ በሌላ በኩል በፓሲፊክ ውቅያኖስ በኩል በሰሜን ኮሪያ ስጋት ውስጥ እንድትወድቅ ተደርጓል ማለት ነው። ከላይ ያነሳናቸው የትንቢት ፍንጮች ደግሞ የሚመሩን ከምስራቅ የሚመጣው ነገስታት ራእይ ምዕራፍ 16-12 የሚለው ኃይል እነዚህ በቢሊዮን የሚቆጠሩ ህዝብ ያላቸው እጅግ የታጠቁ የምስራቅ ሀገራትን እንደሚወክል ብዙዎች ያምናሉ። ሌላው የምናነሳው የገንዘብ ጦርነትና የፔትሮ ዶላር መቃብር ነው። ይሄ ለኢትዮጵያውያን በተለይ እጅግ በጣም ጠቃሚ መረጃ ነው። የብሬክስ የበላይነት ሩሲያ፣ ቻይናና ኢራን ኢትዮጵያም አባል የሆነችበት ስብስብ ማለት ነው። ብሬክስ የዶላር የበላይነትን ለመስበር በዩኒት የተባለ አዲስ የጋራ መገበያያ ገንዘብ በሙከራ ደረጃ መጀመራቸውን ሚስጥራዊ ምንጮች ይጠቁማሉ። ከዛም የነዳጅ ጦርነት ይነሳል። ኢራንና ሩሲያ ነዳጃቸውን በዶላር መሸጥ አቁመዋል። ይሄም ማለት አሜሪካ በገንዘብ የምታዘው የዓለም ገበያ እየፈራረሰና ሽባ የሆነ ነው ማለት ነው። ዶላር ዋጋው ሲቀንስ የአሜሪካ ጦር መሳሪያ መግዣ ደግሞ አቅሙ አብሮ ይንኮታኮታል። አስደንጋጩ መረጃ 2026 ታዲያ በዚህ በ2026 አጋማሽ ላይ አሜሪካ የዲጂታል ዶላር CBDC ይሉታል እነሱ በምህጻረ ቃሉ የግዴታ ስራ ላይ በመዋል የዜጎች ገንዘብን ለመቆጣጠር እንደምታቀድ የሚጠቁሙ መረጃዎች አሉ።
ይህ ደግሞ the world ahead ላይ በምልክት የተጠቀሰው ታላቁ ዳግም ዝግጅት the great reset አካል ነው። ይህንን ሰፊ ትንተና ገና 2026 ከመግባቱ በዋዜማው ነግረናችሁ ነበር። እናም ውድ ቤተሰቦቻችን ነገሩ ከእስራኤልና ከኢራን አልፏል። ሩሲያና ሰሜን ኮሪያ በጦር ግንባር፣ ቻይናና ብሪክስ ደግሞ በኪሳችን ውስጥ ያለውን ዶላር በማዳከም አሜሪካንም እያነቋት ነው። ይህ የታቀደ ስክሪፕት ነው ወይስ ደግሞ የዓለም መጨረሻ? የፔትሮ ዶላር መውደቅ ማለት የዓለም ስርዓት መቀየር ማለት ነው። እናንተስ ውድ ቤተሰቦቻችን ለዚህ ነገር ዝግጁ ናቸው ወይ? ምንስ ተሰማቸው? አሁን ዓለም ላይ ያለው ውጥንቅጥስ? ሐሳብ አስተያየታችሁን ብታጋሩን እጅጉን ደስ ይለናል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ ደግሞ መረጃ እስከምንገናኝ ቸር ቆዩን። እንዲሁም ደግሞ እንድንሰራላችሁ የምትፈልጉት የሚያጓጓችሁ ሚስጥር ካለ በደንብ በርብረን ለእናንተ ልናቀርብላችሁ ፈቃደኞች ነን። በኮሜንት መስጫው ላይ ሁሉንም አሳውቁን። ቸር ቆዩን።